ዛሬ ደግሞ ልብ የሚነካ የአንዲት በስደት ላይ ያለች እህታችንን ታሪክ ላካፍላችሁ። ስሟ ተምር ይባላል። ታሪኳን እንዲህ ስትል አጫወተችኝና እኔም ለሌሎች አስተማሪ ይሆናል በሚል ታሪኳን እንድታዳምጡት ጋበዝኳችሁ። ታሪኳን ስትጀምር ስደት ለኔ መዳረሻ ሳይሆን ነፍሴን በሁለት ዓለማት መካከል የሰቀለ የስቃይ ገመድ ነው ትላለች። እዚህ በበረሃው ሐሩርና በሰው ቤት መጋረጃዎች ጀርባ የምታየኝ ሴት ድምፅ ያልባው አካሌ ብቻ ነው። ሁለት ወንድ ልጆቼን የሰው ፊት እንዳያዩ በሚል ሰበብ ገና በጠዋቱ የሰው ፊት እንዲለምዱ ትቻቸው ስሰደድ የእናትነት አንጀቴን እዚያው ደጃፍ ላይ በቁመናዬ ቀብሬው ነው የመጣሁት። ዛሬ እነርሱ በዘመድ ቤት ጥግ፣ እኔ ደግሞ በናፍቆት ማዕበል መሃል ሆነን የሕይወትን መራራ ጽዋ እየተጋፋን ነው በማለት ታሪኳን ትቀጥላለች። በዚህ በባዕድ ምድር ያለን ሴቶች የቁስላችን ጥልቀት በቃላት አይለካም። አባታቸው በኑሮ ትግል አገር ለአገር ሲንከራተት የኔም ዕጣ ፈንታ በስደት አውላላ ሜዳ ላይ መባዘን ሆነ። ልጆቼ በሰው እጅ ሲያድጉ የመጀመሪያ ቃላቶቻቸውን ሲናገሩ፣ ሲወድቁና ሲነሱ በአካል አለመገኘቴ በሕይወቴ ላይ እንደተደፋ ጥቁር ቀለም ነው። እያንዳንዱ የምልከው ሳንቲም በልጆቼ ላይ ካሳለፍኩት የናፍቆት እንባና ካጣሁት የቅፋቸው ሙቀት ጋር ሲነጻጸር ትርጉም ያጣል። እዚህ የሰው ቤት የምናጸዳው እኛ ስደተኛ እናቶች የገዛ ቤታችንን የፍቅር ጣራ ፍርሰን ለልጆቻችን የነገሮች ግንብ ለመስራት የምንባክን ምስኪን አርክቴክቶች ነን። በየሌሊቱ ትራሴን በእንባ የማርሰው ልጆቼ የእናትነት ፍቅሬን ተርበው በሰው ቤት ደጃፍ ሲያደቡ እያየሁ ነው። እናቴ መቼ ትመጣለች የሚለው የናፍቆት ዜማቸው ከሩቅ ርቀት እንደ መብረቅ ልቤን ይሰነጥቀዋል። እኔና መሰሎቼ በስደት የምንማቅቀው ትምህርታችንን አቋርጠን የሽማግሌ ወላጆቻችንን መርገፍ ሳናይ የልጆቻችንን ጨዋታ ሳንካፈል ብቻ ምን አለፋችሁ እኛ ማለት ቁስላችንን በፈገግታ ስብራታችንን በጽናት ናፍቆታችንን ደግሞ በሥራ ሸፍነን የምንኖር የዘመኑ ሰማዕታት ነን። የአረብ አገር ሰማይ ለብዙዎቹ ብሩህ ሊመስል ይችላል። ለእኔ ግን የልጆቼን ናፍቆት ያዘለ የጭስ ደመና ነው። ቢሆንም ግን ይህ ሁሉ መከራና የልብ ስብራት አንድ ቀን ፍጻሜ ይኖረዋል። ዛሬ በናፍቆት የደረቀው አንጀቴ ነገ ልጆቼን ስታቀፍ ዳግም እንደሚለመልም አምናለሁ። ስደት የነጠቀኝን ጊዜ ፍቅር መልሶ ይክሰኛል። እስከዚያው ግን የልጆቼ የነገ ብሩህ ተስፋ ለዛሬው ስብራቴ መድኃኒት ይሁነኝ። በስደት የምትማቅቁ እህቶቼ ቁስላችን አንድ ቢሆንም ጽናታችን ግን ከዓለት የጠነከረ ነው። ክርስቲያንና ሙስሊም እህቶቼ ፈጣሪ የሁላችንም የናፍቆት እንባ አብሶ ከልጆቻችንና ከምንወዳቸው ወገኖቻችን ጋር በሰላም ያገናኘን በማለት ታሪኳን ትደመድማለች። ይህ የብዙ እህቶቻችን ታሪክ ነው። የኔ እይታ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው